ዛሬ በዚህ አጭር ቪዲዮ ወደ 5 የሚጠጉ የጾም ጥቅሞችን የምነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ጾም ወደ እግዚአብሔር እንድንቀርብ ያደርገናል። ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ከቁጥር 8 ላይ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል። እንግዲህ ሐዋርያው እየነገረን ያለው እኛ ወደ እግዚአብሔር ስንቀርብ እግዚአብሔር ወደ እኛ እንደሚቀርብ ነው። እግዚአብሔር ወደ እኛ እንዲቀርብ እኛ ወደ እግዚአብሔር መቅረብ አለብን። እኛ ወደ እግዚአብሔር የምንቀርበው ደግሞ በምንድን ነው ሲባል አንደኛው በጾም ነው። በጾም በመጽሐፍ ቅዱስ ውስጥ ብዙ ታሪኮችን ብዙ ሰዎችን ማንሳት ይቻላል። ብዙዎቹ ወደ እግዚአብሔር የቀረቡት በጾም ነው። ከመጽሐፍ ቅዱስ ውጭም በብዙ በታሪክ ውስጥ እንደምናውቀው ብዙ ሰዎች ወደ እግዚአብሔር የቀረቡት በጾም ነው፣ በመጋደል ነው። ብዙ ቅዱሳንን ብናነሳ ሕይወታቸው በጾም የተሞላ ነው። ወደ እግዚአብሔር በቀረቡበት መጠን ልክ ጾመዋል። ስለዚህ ጾም ወደ እግዚአብሔር የምንቀርብበት መንገድ ነው ማለት ነው። በምንጾምበት ሰዓት ከብዙ የገቢር ኃጢአቶች እንከለከላለን፣ ከብዙ የነቢብ ኃጢአቶች እንከለከላለን። ከእግዚአብሔር ሊለዩ የሚችሉ ብዙ የስጋ ፍትወቶችንም እናሸንፋቸዋለን። ነፍሳችን እንድትሰለጥን እናደርጋለን። ስለዚህ ከብዙ ኃጢአቶች ስንከለከል ነፍሳችን እንድትሰለጥን ስናደርግ ሞር ወደ እግዚአብሔር እንቀርባለን ማለት ነው። ስለዚህ ወደ እግዚአብሔር በቀረበ መጠን ደግሞ እርሱ ወደ እኛ ይቀርባል ማለት ነው፣ ሐዋርያው እንዳለው። ስለዚህ የጾም የመጀመሪያው ጥቅም እኛን ወደ እግዚአብሔር ማቅረብ ይሆናል ማለት ነው። ሁለተኛ፣ ጾም ለንስሐ እንድንዘጋጅና ልባችን ደግሞ ትሁት እንዲሆን ያግዘናል። ትንቢተ ኢዩኤል ምዕራፍ 2 ከቁጥር 12 ጀምሮ እንደዚህ ይለናል። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትግደሉ። አምላካችሁም ቸርና መሐሪ፣ ቁጣውም የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ ይላል። እዚህ ጋር እግዚአብሔር በነቢዩ አድርጎ እየተናገረ ያለው ምንድን ነው? ከእርሱ የራቁ ሰዎች ወደ እርሱ እንዲመለሱ ነው። ከእርሱ የራቁ ሰዎች ወደ እርሱ ሲመለሱ ግን በምን አይነት መንገድ መመለስ እንዳለባቸውም ደግሞ አብሮ ተናግሯል። የመጀመሪያው በመጾም ነው። ስለዚህ በመጾም ከዛ በለቅሶና በዋይታ በጸሎት ማለት ነው። በእንደዚህ አይነት መንገድ ወደ እኔ ተመለሱ እያለ ያለው። ስለዚህ ከጸሎትም ከዋይታ ከለቅሶ በፊትም ምን ይቀድማል ማለት ነው? ጾም ይቀድማል ማለት ነው። ምክንያቱም ጾም በጾም ውስጥ የሆነ ለቅሶ በጾም ውስጥ የሆነ ጸሎት ነው ወደ እግዚአብሔር የበለጠ የሚያቀርቡ ትክክለኛም ንግግር የሚሆነው ማለት ነው። ምክንያቱም በጥጋብ ውስጥ የሆነ ጸሎት፣ በጥጋብ ውስጥ የሆነ ልመና ከልብም ላይወጣ ስለሚችል ማለት ነው። ምክንያቱም ተመስጦም ላይኖረው ስለሚችል ማለት ነው። ስጋ ስለሚያይ ማለት ነው። ከእግዚአብሔር ጋር መነጋገር የነፍስ ስለሆነ ማለት ነው። ስለዚህ ጾም የበለጠ ወደ እግዚአብሔር እንድንቀርብ ያደርገናል። የበለጠ ልባችን ትሁት እንዲሆንና ለንስሐ እንዲዘጋጅ ወደ እግዚአብሔርም እንድንመለስ ያደርገናል ማለት ነው። ሶስተኛ፣ ጾም በስጋም በነፍስም የሚመጡ ፈተናዎችን እንድንሻገር ያደርገናል። በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ የጌታችን የኢየሱስ ክርስቶስን ታሪክ የምናውቀው ነው። እንግዲህ እንደምናውቀው ጌታችን ከተጠመቀ በኋላ ቀጥታ የሄደው ወደ ገዳመ ቆሮንቶስ ነው። ገዳመ ቆሮንቶስ የሄደበት ምክንያት ደግሞ ለመጾም እና በሚጾምበት ሰዓት ሴጣን የተለያዩ ፈተናዎችን አቅርቦለት ነበር። ወደ 3 አይነት ፈተናዎችን አቅርቦለት ነበር። ጌታችንም እነኛን 3ቱንም ፈተናዎች ድል ነስቷቸዋል። እናም ድል ከነሳቸው በኋላም ቁጥር 11 ላይ ሲደርሱ ሴጣንም ትቶት ሄደ ይላል። እዚህ ክፍል ላይ የምንማረው የመጀመሪያው ጌታችንና መድኃኒታችን ኢየሱስ ክርስቶስ ፈተና መጥቶበታል፣ ፈተና ቀርቦለታል። ነገር ግን እነኛን ፈተናዎች ድል ነስቷቸዋል። እነኛን ፈተናዎች ደግሞ ድል የነሳቸው ምን እያደረገ ነው ስንል እየጾመ ባለበት ሰዓት ማለት። ስለዚህ በጾም ሰዓት ወደ ህይወታችን የሚመጡ የሴጣንም ፈተናዎች ሊሆኑ ይችላሉ። የተለያዩ ፈተናዎችን እነሱን ድል መንሳት እንችላለን። የመጀመሪያው ከራሳችን የሚመጣው ከሀሳባችን የሚመጣው ከስጋችን የሚመጣውን ፈተና እሱን ድል እንነሳለን። ሲቀጥል ከመንፈስ ከሴጣን የሚመጣውን ፈተና ድል መንሳት እንችላለን። በስተመጨረሻም ቁጥር 11 ላይ ሴጣንም ትቶት ከእርሱ እንደሄደ እንደሚነግረን ልክ የስጋ ፍትወታችንም ስናሸንፈው ስንጾም ከኛ ይጠፋል። ልክ እንደዚሁ ደግሞ የሴጣንን ፈተና ስናሸንፈው ሴጣንንም በጾም ስናሸንፈው ከኛ ጥሎን ይሄዳል ማለት ነው። ይህ ማለት ግን ተመልሶ አይመጣም ማለት አይደለም። ስለዚህ ለዚህ ነው ሁልጊዜ የምንጾመው ማለት ነው። አራተኛ፣ ጾም ተገቢ የሆነ ጸሎት እንድንጸልይ እና የእግዚአብሔርን ፍቃድ እንድናውቅ ያደርገናል። ተገቢ የሆነ ጸሎት ማለት ምን ማለት ነው? ጸሎት ማለት እንግዲህ ከእግዚአብሔር ጋር መነጋገር ማለት ነው። ስለዚህ በጾም ውስጥ ተገቢ የሆነ ጸሎት መጸለይ እንችላለን ማለት ነው። ብዙዎቻችን የምንቸገረው ስንጸልይ ሀሳባችን ይበታተናል። ብዙ ቦታ ሀሳባችን ይሰረቃል። ተመስጦ እናጣለን። ተመስጦ አይኖረንም። በትክክል ከእግዚአብሔር ጋር መነጋገር አንችልም። እናነበዋለን የጸሎት መጽሐፉ፣ ነገር ግን ሀሳባችን ሌላ ቦታ ላይ ነው። ስለዚህ ከእግዚአብሔር ጋር በትክክል በተገቢው መንገድ እየተነጋገርን አይደለም ማለት። ጾም ደግሞ ይሄንን ከሚያጠፉልን ወይም ይህን ነገር ከሚቀንሱልን ነገሮች መካከል አንደኛው።
በምንጾምበት ሰዓት አይምሯችን፣ ልባችን ይረጋጋል፣ ይሰበሰባል፣ የስጋ ፍትወቶቻችን ይጠፋሉ ኦር ይቀንሳሉ። ስለዚህ በዛን ሰዓት ብዙ የማስተዋል ወይም ደግሞ ተረጋግቶ የምናነበውን ነገር የማዳመጥ አቅማችን ይጨምራል። ስለዚህ የመመሰጥ አቅማችን ይጨምራል ማለት ነው። ስለዚህ በጾም መንፈስ ቅዱስ ስለሚቀርብ ወደ እግዚአብሔር ስለምንቀርብ ልባችን ትሁት ስለሚሆን በዚህ ሁሉ ነገር ውስጥ ደግሞ ወደ እግዚአብሔር ስንጸልይ ከእግዚአብሔር ጋር ስንነጋገር በትክክል የመነጋገር በተመስጦ የመነጋገር አቅማችን ይጨምራል ማለት ነው። ሌላው ከዚሁ ጋር ተያይዞ በህይወታችን ውስጥ የተለያዩ ነገሮች ይፈጠራሉ። እነኛን ነገሮች እናድርጋቸው ወይስ አናድርጋቸው? ወይም ደግሞ እያደረግናቸው ያሉ ነገሮች ትክክል ናቸው ወይስ ትክክል አይደሉም? የእግዚአብሔር ፈቃድ ናቸው ወይስ የእግዚአብሔር ፈቃድ አይደሉም የሚለው ግራ ያጋባናል ማለት ነው። ጾም ይህንን የምናውቅበት ፈቃድ እግዚአብሔርን የምናውቅበት አንዱ መንገድ ነው ማለት ነው። በእርግጥ በዚህ ጊዜ ወንጌሉ፣ ቃሉ፣ መጽሐፍ ቅዱስ የእግዚአብሔርን ፈቃድ ይነግረናል። ህጉ በራሱ ፈቃዱ ስለሆነ ህጉን መጠበቅ ፈቃዱ ነው። ስለዚህ ያልተነገረ ነገር የለም ማለት ይቻላል በመጽሐፍ በአባቶቻችን። ከዛ ግን ባለፈ ግን ከእግዚአብሔር ጋር ደግሞ ፈቃዱን ከእግዚአብሔር ጋር ደግሞ ለመነጋገር ልክ አባቶቻችን ሲያደርጉት እንዳየ ብዙ ቅዱሳን የሆነ ነገር ሊያደርጉ ሲሉ መጀመሪያ ወደ የእግዚአብሔርን ፈቃድ ማወቅ ስለሆነ የሚፈልጉት የእግዚአብሔርን ፈቃድ ደግሞ ለማወቅ ሱባኤ ነው የሚይዙት፣ ጾም ነው የሚጾሙ። ስለዚህ ጾም መጾም የእግዚአብሔርን ፈቃድ ማወቅ በህይወታችን ውስጥ ያሉትን የእግዚአብሔርን የሚያስደስቱትና የማያስደስቱት ነገር ለይተን ማወቅና ወደሚያስደስተው ለማዘንበል ጾም ወሳኝና ወሳኝ ነገር ነው ማለት ነው። አምስተኛ ጾም እርኩሳን መናፍስትን እንድንዋጋቸው ያግዘናል። በማቴዎስ ወንጌል ምዕራፍ 17 ላይ ጌታችን እንደዚህ ብሏል፣ ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው ይለናል። ከቁጥር 21 ከፍ ብለን ስናነብ ሐዋርያት አንድ የታመመ ሰው መፈወስ አቅቷቸው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲመጣ ግን ለምንድን ነው ያልፈወስ ነው ብለው ጠየቁት። እሱም ከእምነታችሁ ማነስ የተነሳ ነው። የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይሄን ማድረግ ትችሉ ነበር። ስለዚህ ያልፈወሳችሁት ከእምነታችሁ ማነስ የተነሳ ነው አለና ይህ አይነቱ ግን ከጾምና ከጸሎት በቀር አይወጣም ማለት ነው። የመጀመሪያው እምነት ያስፈልጋችኋል። እምነታችሁ ስለጎደለ ወይም የሰናፍጭ ቅንጣት የምታክል እምነት እንኳን ስለሌላችሁ ነው አጋንንቱን ከሱ ላይ ከልጁ ላይ ማውጣት ያልቻላችሁታልና። ነገር ግን እምነት ብቻ አላለም። ነገር ግን ይህ አይነቱ ከጸሎትና ከጾም በቀር አይወጣም። ስለዚህ በክርስቶስ ክርስቲያኖች የተባልን በሙሉ ወደ እግዚአብሔር ለመቅረብ በምናደርገው ጉዞ፣ ለመዳን በምናደርገው ጉዞ፣ መንግስተ ሰማያትን ለመውረስ በምናደርገው ጉዞ በህይወታችን ውስጥ ብዙ ፈተናዎች፣ ብዙ መሰናክሎች፣ ብዙ የአጋንንት ፈተናዎች ወደ ህይወታችን ይመጣሉ። እነኚህን የአጋንንት ፈተናዎች ሁሉ ለመዋጋትና ለማሸነፍ ጾም ግዴታ ነው ማለት። ምክንያቱም ከጾምና ከጸሎት በቀር የማይሸነፍ አጋንንት ስላለ ማለት ነው። ስለዚህ በህይወታችን ውስጥ የሚመጡ ብዙ ፈተናዎችን ብዙ የርኩሳን መናፍስት ወጥመዶችን እንድናልፍ የሚያደርገን ነው ማለት ነው። ስለዚህ በጥቅሉ ጾም ወደ እግዚአብሔር ለመቅረብ በምናደርገው ጉዞ ውስጥ በተለያየ መልኩ ያግዘናል ከጸሎት ጋር ማለት ነው። ስለዚህ ሁልጊዜ መጾም፣ ሁልጊዜ ወደ እግዚአብሔር መቅረብ፣ ሁልጊዜ መጸለይ፣ ሁልጊዜ ንስሐ መግባት ከኛ ይጠበቃል ማለት ነው። ወስብሐት ለእግዚአብሔር።